በጠፋሁባቸው ሰዓቶች ብዙ ነገር ደርሶ ብዙ መንገላታት ብዙ ጉዳት ደርሶብኝ አባት ምንቲ ራሱን ለማጥፋት ጫካ ድረስ ሲሄድ ያውና ሂድ ምንቲ ምን እያደረክ ነው? ምንድን ነው ሁሉ ነገር? ቆይ ምን አይነት እንትን ነው? ይሄው ያመታከለው ይተውዬ ብዙ ዛቻና ማስፈራሪያ ሲደርስብኝ ነበር። ችላ ብዬ ብዙ ስጋፈጣቸው ነበር። ቤት ድረስ መጥቶ ቤተሰቡን እያስፈራሩ እኔንም እያስፈራሩ መግቢያ ስላሳጡኝ ለትንሽ ጊዜ ልውጣ ብዬ ከዛ ነገር ወጥቻለሁ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዮና ነኝ ተመልሼ መጥቻለሁ። እንግዲህ በብዙዎቻችሁ ፍላጎትና በብዙዎቻችሁ ጥያቄ መሰረት ይሄው የራሴን ቻናል ራሴው ክሬት አድርጌ መጥቻለሁ። እንግዲህ ከዚህ በፊት የነበረኝን ቻናል ያው እኔም ከእናንተ መራቅ ፈልጌ ሳይሆን በተወሰነ ነገር ያው ከራሴ ጋር መሆን ስለፈለግኩና ብዙ ነገር አውርቼ ተማክሬ ከጓደኞቼ ጋር የፈታሁትና የጨረስኩት ነገር ነበር እና ከዚህ ሁሉ ነገር ወጥቼ ለብቼ እየኖርኩ ነበርና ከሚዲያውም ርቄ ነበር። ይሄን ነገር ያው እውነቱን ስነግራችሁ በራሴ ፍላጎት ብቻ ሳይሆን ብዙ ነገር አስገድዶኝ ነው። ከዚህ በፊት የነበረው ስራዬን ታውቃላችሁ፣ በጣም ከብዙ ሰው ጋር ያነካከኛል እና በዛ ደግሞ ከብዙዎቹ ጋር አልተስማማውም። ብዙ ዛቻና ማስፈራሪያ ሲደርስብኝ ነበር። ችላ ብዬ ብዙ ስጋፈጣቸው ነበር። ያው ከአቅሜ በላይ ሆነ። ደግሞ የሆነ ሰዓት ላይ የሆነ ጥግ ድረስ አለ። ከዛ በኋላ ሲሆን ደግሞ ከአቅማችሁ በላይ ሲሆን መተው አለባችሁና ያው በቤተሰቦቼ መጡ። ያው ብዙዎቻችን ጋር የሚሆን ነገር ነው። የኔን እንዲከፋ ያደረገው እኔ እዛ ጋር ሳሳይ የነበረውና እኔ እዛ ጋር ሳጋልጥ የነበረው ነገር ነውና አልሰማቸውም ብዬ እዛ ድረስ እጂ ቤታቸው ድረስ እጂ እንደዛ ሳደርግ ነበርና ብዙዎቹን ደግሞ ለሕግ አሳልፌ ሲሰጥ ነበር። ከዚህ አንጻር ደግሞ ያው ቤት ድረስ መጥቶ ቤተሰቡን እያስፈራሩ እኔንም እያስፈራሩ መግቢያ ስላሳጡኝ ለትንሽ ጊዜ ልውጣ ብዬ ከዛ ነገር ወጥቻለሁ። ያው አሁንም እመለሳለሁ ማለት አይደለም። እውነቱን ስነግራችሁ ወደዛ ህይወት ወደዛ እንትን እመለሳለሁ ማለት አይደለም። ግን እዚህ ጋር ያው በፊት ማደርገውን በራሴ ቻናል ዩቲዩብ ብዬ ከፍቼ በራሴ ቻናል ከእናንተ ጋር የራሴ የግል ህይወት ሳስተላልፍ ነበር። አሁንም ደግሞ በዛ ነገር ተመልሼ መጥቻለሁ። ባለኝ አቅምና ባለኝ እኔ በምችለው እንትን ወደ እናንተ ቀርቤ ከእናንተ ጋር ያለኝን ነገር ሼር እያደረኩ የበፊቱን ዮናን ለመመለስ እሞክራለሁ። እዚህ ጋር ዛሬ የመጣሁት አንድና አንድ ነገር ቢኖር በጠፋሁባቸው ሰዓቶች ብዙ ነገር ደርሶብኛል። ብዙ መንገላታት ብዙ ጉዳት ደርሶብኛል እና በዛ ነገር ደግሞ ከዛ ነገር ወጥቼ ዛሬ ፊታችሁ ቁሜ ከእናንተ ጋር እንዳወራ ይህም አዲስ ቻናል ክሬት አድርጌ ወደ እናንተ እንድመጣ ያደረገኝ አንድ ባለውለታ ወንድሜም ጓደኛዬም አለና ከሱ ጋር ደግሞ የሆነ ቆይታ ነበረን። ያን ቆይታ ደግሞ በሱ ዩቲዩብ ቻናል ሊለቀው ጨራርሰን ነበር። ከዛ እንደ አጋጣሚ ሆኖ በሆነ አለመግባባት ለሁለት ሳምንት ቆይቶ ነበር። ከዛ በኋላ ደግሞ የምንቲ ነገር መጣ። ምንቲና ሳምሪ ባለመግባባት ምንቲ ራሱን ለማጥፋት ጫካ ድረስ ሲሄድ ምንድን ነው ሁሉ ነገር? ቆይ ምን አይነት እንትን ነው? ይሄው ያመታከለው ይተውዬ ሊገባ አይችልም። ቆይ ምንድን ነው ምንቲ? ለምንድን ነው የማትረጋት? ነባ ምን እየሆናችሁ ነው? ምንድን ነው የምትሰራው? ነባ እነ ቤካም እዛ ድረስ ሄዱ ጠርቶኝ እንደ ድንገት ካሜራ ማብራታቸውን ሳላቅ እጅ ገብቼ ነበር። በዛ አጋጣሚ ደግሞ እናንተም አይታችሁ ዮና የት ጠፍተህ ነው ዮና የሚል በጣም ብዙ ኮሜንት ካየው በኋላ ያው እኔ ብመለስና ያለኝን እኔ የት እንዳለው የት እንደሙሉ ምን ውሎዬን ምናምን ለእናንተ ባስተላለፍና ወደ እናንተ ይዤ በመጣ የምትወዱኝ ቤተሰቦቼ ወዳጆቼ እናንተ ካያችሁኝና ካበረታታችሁኝ ደግሞ ነገ ላይ በጥሩ ነገር እንድመጣ የምታግዙኝ ከሆነ ምን ችግር አለው ብዬ ዛሬ ይሄን ዩቲዩብ ቻናል ከፍቻለሁ። ካልኳችሁ ወንድሜና ወዳጄ ጋር ደግሞ ረዥም ቆይታ ነበረ። በጠፋሁባቸው በእነዚህ ወራቶች መሀል ያሳለፍኩትና የደረሰብኝን በደልና ግፍ እንዳለ ነግሬዋለሁ። ያን ደግሞ በሱ ዩቲዩብ ቻናል የሚለቅላችሁ ነው የሚሆነው። ከስራ አስቀምጥላችሁ ወይ ደግሞ ስሙን እዚህ ቪዲዮ ላይ
እንደምታዩት ከስራ አለና እሱን ሰርች እያደረጋችሁ ገብታችሁ ማየትም ትችላላችሁ። ሊንኩን ዲስክሪፕሽን ላይ አስቀምጣለሁ። እኔንም እያበረታታችሁ 1000 ስገባ ወደ ድሮ ማንነቴ ወደ ድሮ ነገር ተመልሰን ሁሉንም ነገር ያው ቀየር አድርገን የራሴን ያው ውሎዬንም ቢሆን ምንም ነገር ቢሆን ያው ብቻ አለ በፊት የምታውቁት ይሆናል ያን ነገር እንመልሰዋለን ብዬ አስባለሁ። ውድ ቤተሰቦቼ ዛሬ ከዜሮ ነው የጀመርኩት ይሄን ነገር። ከዜሮ ደግሞ እናንተ በመቶ ሺዎች እንደምታደርሱ በጣም እርግጠኛ ነኝ፣ ባለሙሉ ተስፋ ነኝና ወዳችኋለሁ። ከአሁን በኋላ የትም አልሄድም ብዬ ተስፋ አደርጋለሁ። ያው እናንተም ወዳችሁ ፈቅዳችሁ ሰብስክራይብ የምታደርጉ ከሆነና የትም አልሄድም ብዬ አስባለሁ። እንግዲህ ወዳችኋለሁ። ይመቻችሁ።